አንድ ቀን ግን ተረዳው። በአንድ ጎረቤቴ ይህንን ቃል ተረዳው። ጠዋት ይወጣል ማታ ይገባል። አሁንም ጠዋት ይወጣል ማታ ይገባል። ሰላም ተባብለን እንለያያለን። ሁሉ ነገሩ ሰላም ነው። ኑሮ ሰላም ነው። ይበላል፣ ይጠጣል፣ መልካም ሕይወት ይገፋል። ገበያ አለው፣ የራሱ ቤት አለው። አንድ ቀን ግን ማለዳ ላይ ስነሳ አንድ ነገር ሰማሁ። አረፈ ተባልኩ። ይህ አልኩ። አረፈ። ትላንት ከእኛ ጋር የዋለው ሰላም ያለን አብሮ የበላ ምንድን ነው ተብሎ ሐኪም ቤት ተወሰደ። ለካ ሐኪም ቤት ሲወሰድ በደሙ ውስጥ የተደበቀ ካንሰር አለ። ደሙ ውስጥ ካንሰር እንዳለ እሱ እንኳን አያውቀውም፣ ቤተሰቡ አያውቀውም። ግን ገደለው። ምን ያደርጋል? አንድ ጨካኝ ቀን እንዳለ ይሰማኛል። ከዝነኛ ዝናውን ይቀማል፣ ከከበርቴ ክብሩን ይቀማል፣ ከምሁሩ ዕውቀቱን ይቀማል፣ ከባለጠጋ ባለጠግነቱን ይቀማል። የተደበቀ ኃጢአት አለ። በሰው ልጅ ውስጥ የተደበቀ ኃጢአት አለ። ፋርማስ በሞላበት ምድር፣ ሆስፒታል በሞላበት ምድር፣ ክሊኒክ በሞላበት ምድር ወዳጄ የኔ ጎረቤት ሳይመረመር ሞቷል። አስፋልት ላይ ኢየሱስ እየተባለ፣ ቸርች ላይ ኢየሱስ እየተባለ፣ መንገድ ላይ ኢየሱስ እየተባለ የኃጢአት ደሞዝ እንዳይገልህ አደራይን ወደ ኢየሱስ ና። አንድ ቀን አለ፣ ከቀኖች መካከል ክፉ ቀን አለ። በጣም መራራ ቀን አለ፣ ጨካኝ ቀን አለ። ጀግና የተባለውን ጀግንነቱን ይገፋዋል። ከባለስልጣንም ስልጣኑን ይቀማዋል። ከከበርቴም ክብሩን ያነሳል። ምሁራኖችን ሬሳ ያደርጋል። ድሃና ባለጠጋን እኩል ያደርጋል። ያ መራራ ቀን አለ፣ ድንበር የሌለው ቀን። እንደኔ ጎረቤት አትሁኑ። ቢያንስ በደማችሁ ውስጥ ያለውን ሳታውቁ አትሙቱ። በየአስፋልቱ በየመንገድ ዳሩ ኢየሱስ ተነግሮላችኋል። የተነገረላችሁን ኢየሱስን ወደ ውስጣችሁ አስገቡና የዘላለምን ሕይወት አገኙ። ዛሬም በኃጢአት ለታሰራችሁ ሰዎች መልእክታችን ይሄ ነው። ሁላችንም በአንድ ድምፅ የልጁ የኢየሱስ ደም